ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። አሁን አጫጭር ዜናዎችን በማስቀደም የዕለቱን ዜና አሰማችኋለሁ። በከፋ ዞን ዴቻ ወረዳ የቡና ጥራትና ግብይት አስተባባሪ ግብረ ኃይል በተሻለ መመሪያ ዙሪያ ከአመራሩ ጋር ውይይት አደረገም። በዕለቱ የተገኙት የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ የቡናና ሻይ ቅመማ ቅመም ዘርፍ ኃላፊ አቶ ሞገስ ተክሌም ዴቻ ወረዳ እንደ ቡና መገኛነቷና አምራችነቷ መጠን ተጠቃሚ የሆነች እንዳይደለም ገልጸዋል። በህገወጥ ነጋዴዎችና በቡና አዘዋዋሪዎች በሚደረጉ የኮንትሮባንድ ንግድ ምክንያት አርሶ አደሩና አምራቹ ማህበረሰብ ተገቢውን ጥቅም እያገኙ እንዳልሆነም ተናግረዋል። የግብይት ማዕከል ላይ ብቻ መገበያየት ግዴታ መሆኑን የጠቆሙት እንዲሁ የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመ ቡናን በግብይት ማዕከል ብቻ መገበያየት እንደሚገባም ተናግረዋል። የጋራ ግብረ ኃይሉ ቡናን ከመልቀም እስከ ማድረቅ ያለውን ደረጃ ቁጥጥርና ክትትል የማድረግ ትልቅ ኃላፊነትና ተጠያቂነት እንዳለባቸው ያሳሰቡት አቶ ወንዱ የሚመለከታቸው አካላት ለቡና ስራ ተገቢውን ትኩረት እንዲሰጡም አሳስበዋል። ዜናው የወረዳው የመንግስት ኮሚኒኬሽን ጉዳዮች ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ንግድና ኢንቨስትመንት ቢሮ ከዞኖችና ንግድ ኢንቨስትመንት መምሪያዎች ጋር በመሆን የማክሮ ኢኮኖሚ ትግበራውን ተከትሎ ህገወጥ ስራ እየሰሩ በሚገኙ ነጋዴዎች ላይ እርምጃ እየወሰደ ስለመሆኑም ገልጿል። በየአስተዳደር እርከኑ ከተደራጀ ግብረ ኃይል ያለ አግባብ የዋጋ ጭማሪ ያደረጉ ምርትን በማከማቸት በገበያ ላይ እጥረት እንዲፈጠር ያደረጉና የንግድ ዕቃዎችን ወደ መኖሪያ ቤት ያሸሹ ነጋዴዎች ላይ እርምጃ እየተወሰደ ስለመሆኑ የቢሮ ኃላፊው አቶ ተመስገን ከበደም ገልጸዋል። በዚህም 351 የንግድ ድርጅቶችን የማሸግ ለ84 የንግድ ድርጅቶች የጽሁፍ ማስጠንቀቂያ የመስጠት እንዲሁም ምርትን በመኖሪያ ቤት ያከማቹ 12 ነጋዴዎችን በህግ ቁጥጥር ስር እንዲውሉ መደረጉን ኃላፊው ተናግረዋል። እንደ ክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ገለጻ በህገ ወጦች ላይ የሚወሰደው እርምጃ በቀጣይም ተጠናክሮ የሚቀጥል መሆኑን የገለጹት አቶ ተመስገን ሸማቹ ህብረተሰብ ጥቆማ በመስጠት የተለመደውን ትብብር እንዲያደርግም ጥሪ አቅርበዋል። አቶ ተመስገን አክለውም የፍጆታ እቃዎች በተለይም ዘይትና ስኳር በመንግስትና በፍራንኮ ባሉታ በስፋት እንደሚገቡ ተነግረው ሰፊ ገበያ የማረጋጋት ስራ እየተሰራ ስለመሆኑም አስረድተዋል። የማክሮ ኢኮኖሚ ማሻሻያን ተከትሎ በዋጋ መጨመርና ምርትን በመደበቅ ተግባር ላይ የተገኙ ከ7000 በላይ ነጋዴዎች እርምጃ እንደተወሰደባቸው የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በውጭ ምንዛሬ ላይ የተደረገውን ለውጥ ምክንያት በማድረግ የተስተዋለውን የምርቶች ዋጋ መጨመር ለመግታት ከላይ እስከታች በተደራጀ አግባብ ቁጥጥር የተደረገ ነው ብለዋል። ከዚህም ባለፈ ከ1.3 ሚሊዮን በላይ ለሚሆኑ ህብረተሰብ ክፍሎች ግንዛቤ የማስጨበጥ ስራ መሰራቱንም እንዲሁ ገልጸዋል። የዋጋ ንረቱን ለማረጋጋት መሰረታዊ ሸቀጦችን የጫኑ 1649 ተሽከርካሪዎች ወደ ገበያ እየገቡ ሲሆን ከ115,000 ሊትር በላይ የምግብ ዘይት በስርጭት ሂደት ላይ እንደሚገኝም ጠቁመዋል። በአሁኑ ወቅትም ምንም አይነት የምርት እጥረት አለመኖሩን ገልጸው ከህገወጥ ተግባራቸው በማይቆጠቡ ነጋዴዎች ላይ የሚወሰድ እርምጃ ተጠናክሮ እንደሚቀጥል ማስገንዘባቸውን የሚኒስትሩ መረጃም ያመለክታል። እስካሁንም ማሻሻያውን ተከትሎ የዋጋ ጭማሪ በማድረግና ምርትን በመደበቅ ተግባር የተገኙ ከ7000 በላይ ነጋዴዎች አስተዳደራዊና ህጋዊ እርምጃ መውሰዱ ተረጋግጧል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። 115 ኩንታል ኮኬን፣ ካናቢስ እንዲሁም ሄሮይንና የተለያዩ አደንዛዥ እጾችን ጨምሮ ጊዜ ያለፈባቸው መድኃኒቶች ለህገወጥ ተግባር ሊውሉ የነበሩ ፓስፖርቶችና በኮንትሮባንድ የገቡ ምርቶች በቃጠሎ መወገዳቸው ተገልጿል። የተቃጠሉት ምርቶች በ2011 ዓ.ም ጀምሮ መያዛቸውና የማስወገድ ስራውን በፍርድ ቤት ውሳኔ መሰረት መከናወኑን በፌዴራል ወንጀል መከላከል ቢሮ የእጽ አስወጋጅ ኮሚቴ አባል ኮማንደር በለጠ ጌታቸው አስታውቀዋል። ምርቶቹ የተያዙት በቦሌ ዓለም አቀፍ አውሮፕላን ማረፊያ በአዲስ አበባና በሁሉም መግቢያ በሮች ላይ በተደረገ ፍተሻ መሆኑን ጠቅሰው ምርቶቹ ወደ ማህበረሰቡ ቢገቡ ኑሮ የከፋ ጉዳት ከማድረሱ ባለፈ ወንጀል ይስፋፋ እንደነበርም ኮማንደሩ ጠቅሰዋል። እየተደረገ ባለው ጥብቅ ፍተሻ ምክንያት ወደ አዲስ አበባ የሚገቡ አደንዛዥ እጾችና የኮንትሮባንድ እቃዎች መቀነሳቸውም እንዲሁ ተመላክቷል። ደቡብ ኮሪያ ለኢትዮጵያ የ7 ሚሊዮን ዶላር ድጋፍ አደረገች። የደቡብ ኮሪያ መንግስት በኢትዮጵያ ለሰብአዊ እርዳታ የሚውል 7 ሚሊዮን ዶላር ድጋፍ ማድረጉን አስታውቋል። ድጋፉ በተባበሩት መንግስታት የልማት ፕሮግራም ዩኤንዲፒ በዓለም ምግብ ፕሮግራም
WFP እና ዓለም አቀፉ የቀይ መስቀል ማህበር ICRC እንዲሁም በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በኩል ተደራሽ እንደሚሆኑም ተጠቁሟል። በዚህም ድጋፉ በግጭት ጉዳት ለደረሰባቸውና ለችግር ተጋላጭ በሆኑ አካባቢዎች ለሚኖሩ የህብረተሰብ ክፍሎች የሚውል ነው ተብሏል። ከዚህ ባለፈ ድጋፉ የቀድሞ ታጣቂዎችን መልሶ ለማቋቋም ለሚደረገው ጥረት እንደሚውልም ነው የተመላከተው። ደቡብ ኮሪያ ያደረገቻቸው ድጋፍ በዓለም አቀፍ የእርዳታ ድርጅቶች አማካኝነት የሚሰራጭ መሆኑን በኢትዮጵያ ደቡብ ኮሪያ ኤምባሲ ለፋና ብሮድካስቲንግ ኮርፖሬት በላከው መረጃ አስታውቋል። ደቡብ ኮሪያ በሰብአዊ እርዳታ ዙሪያ ከኢትዮጵያ መንግስት ጋር በቅርበትና በትብብር ለመስራት ቁርጠኛ መሆኗንም አረጋግጣለች ሲል የዘገበው ፋና ብሮድካስቲንግ ኮርፖሬት ነው። የልማት ክፍተቶችን በመሙላት ህዝቡን ጥያቄ ለመመለስ የግብር አሰባሰብ ስራን ለማጠናከር እንደሚገባ የቦንጋ ከተማ አስተዳደር ገቢዎች ቅርንጫፍ ጽሕፈት ቤት አስታውቋል። የ2016 ዓ.ም የደረጃ ሐመር ውሃ የግብር አከፋፈል እስካሁን አፈጻጸም በተመለከተ የጽሕፈት ቤቱ ኃላፊ አቶ ፍሬው አበበ ማብራሪያ ሰጥተዋል። ሳሙኤል ቆጭቶ ማብራሪያውን እንደሚከተለው ያቀርበዋል። የ2016 ዓ.ም ግብር መከፈል የጀመረው ከሐምሌ 1 መሆኑ ይታወሳል። ይህንን መነሻ በማድረግ የቦንጋ ከተማ አስተዳደር ገቢዎች ጽሕፈት ቤት ከደረጃ ሐመር ውሃ ግብር ከፋዮች ግብር በመሰብሰብ ላይ ይገኛል። ግብሩ የሚሰበሰበው ደግሞ ቴክኖሎጂን በመጠቀም መሆኑን የከተማ አስተዳደር ምክትል ከንቲባና ገቢዎች ጽሕፈት ቤት ኃላፊ አቶ ፍሬው አበበ ተናግረዋል። የተቋማችን አሰራር ስርዓት ወደ ቴክኖሎጂ ሙሉ በሙሉ እየገባ እየሄደ ያለበት ሁኔታ ነው ያለው። ከዚህ አንጻር በቴክኖሎጂ ከመስራት አንጻር የቀረው ከደረጃ ለተዋና ለቀጥሎ ሐመር ውሃ ነበር። እሱም በቴሌብር ስርዓት እንዲመራ ከፌደራል ጀምሮ በመጡ አሰራሮች በተለይ ክልላችን አዲስ ክልል ነው። ሆኖም ግን በርካታ አሰራሮችን በአዲስ መልኩ እያወረደ ለውጦችን ለማምጣት በጣም እየተጋ ያለ ክልል ነው። ክልል ገቢዎችን ሳናመሰግን አናልፍም። አዳዲስ መመሪያዎችን በማውጣት በጣም አነስተኛ ትሬሽሆልድ ያላቸውን አነስተኛ የገቢ ምንጭ ያላቸውን በማሳደግ ኢኮኖሚውን የዋጀ የገቢ አጣጣል ስርዓት እየጣለ የክልሉን ገቢ ለማሳደግ እየተደረገ ያለ ጥረት አለ። ቴክኖሎጂውን ደግሞ ከማምጣት አንጻር አምና ላይ ሲዌር ታክስ መጥቷል። ዘንድሮ ደግሞ ቴሌብር መጥቷል። ስለዚህ ቴሌብር በእኛ ደረጃ በክልልም በዞንም ደረጃ የተሻለ አፈጻጸም ነው ያለን። ከቴሌብር አንጻር በዞን ደረጃም ፊት ከወጡት ውስጥ ነን፣ በክልልም ደረጃ ፊት ከወጡት ውስጥ ነው ያለ ነው። ቴክኖሎጂን በመጠቀም ሂደት ላይ የነበረውን ችግር ኃላፊው አብራርተዋል። ከቴሌብር አንጻር ገና የጀመርን ከመሆኑ ጋር ተያይዞ አንዳንድ ችግሮች ይኖራሉ። ቴክኒካሊም የሚታዩ አንደኛ አጠቃላይ በመዋቅር ውስጥ ያለ ሰው ቴሌብርን በደንብ ተገንዝበው ከመስራት አንጻር ጉለቶች ይኖራሉ። አዲስም ቴክኖሎጂ ከመሆኑ አንጻር ከዛም ውጪ ራሱ ቴሌብሩ ራሱ ተወስዶ እንደገና የሚታዩ የሚጨመሩ እዛ ውስጥ የሚካተቱ ነገሮች ይኖራሉ። እነዛ በሂደት የተስተካከለ ኔክስት ይር ላይ ሙሉ በሙሉ ሻርፕ የሚሆንበት ሁኔታ ነው ያለው። አንድ ነገር ስትጀምር ያው በመሃሉ የሚያጋጥሙ ችግሮችን እየወሰድክ ነው ለነሱ መብት እያስቀመጥክ መተሄዶና ከዚህ አንጻር የሚታዩ ነገሮች አሉ። እንግዲህ በጥቅሉ እጅግ በጣም ውጤታማ አሰራሮች ውስጥ ነው ያለ ነው። እንግዲህ በጥቅሉ የዘንድሮ በጀት ዓመት እቅዳችን የሐመር ውሃ እቅዳችን ስንመለከት ወደ 15 ሚሊዮን 737,504 ብር ከ95 ሳንቲም ነው። አፈጻጸማችን ስንመለከት 11 ሚሊዮን 130,266.13 ነው። ይሄም በፐርሰንት ስናሰላው 71.1 አካባቢ ፐርሰንት ማከናወን ተችሏል እስከ ትናንት ባለው ጊዜ። ለከተማው ልማትና እድገት ከህብረተሰቡ የሚሰበሰበው ግብር የጎላ ሚና ያለው መሆኑን የገለጹት አቶ ፍሬው አበበ ህዝቡ በተቀመጠው ጊዜ ገደብ ማጠናቀቅ እንዳለበት አሳስበዋል። ጊዜ ሆኗል ማለት ነው። ስለዚህ ግብር ከፋዮቻችን እንዳይዘናጉ በትምህርትና ስልጠና በኩልም ጠቅላላ ነጋዴን ጠርተን ኦሬንት የምናደርግ ይሆናል፣ ግንዛቤ የምናስጨብጥ ይሆናል። ነገር ግን በዚህ ሚዲያ ይህን መረጃ አግኝቶ ተቀባብሎ ሰው መረጃ እንዲኖረው የማድረግ ስራ መስራት አለበት። ስለዚህ የሐምሌን ወር ናሴ ላይ፣ የናሴን ወር መስከረም ላይ፣ የመስከረምን ወር ጥቅምት ላይ ያለ ፕሮሲጀሩን ተከትሎ የሚሄድ ነው የሚሆነው። ስለዚህ አንደኛ ይሄ የተደረገበት መሰረታዊ ምክንያት ግብር ከፋዩ 3 ወር ሲሆን እየተዘናጋ ከተለያዩ ቅጣቶች ውስጥ እየገባ ያለበት ሁኔታ አለ። ከዛም ውጭ መንግስት ደግሞ በጊዜ ሊያገኝ የሚገባውን ገቢ አግኝቶ ልማት ማልማት አለበት። 3 ወር መሆኑ መንግስትን ጎድቶታል። በየወሩ ስቶኩ ላይ የሆነ ገንዘብ አኑሮ እያቀደ ልማት መስራት መቻል አለበት። ስለዚህ ተሰብስቦ ነው የሚታቀደው እንጂ ታቅዶ አይሰበሰብምና ስለዚህ አቅማችን አውቀን ማቀድ ስላለብን ያን ታሳቢ ያደረገ ነው የሚል መልእክት አለኝ። ሌላኛው ደረሰኝ ላይ በዚህ በጀት ዓመት ከባድ ኦፕሬሽን እንሰራለን። በከተማችን ደረጃ በርካታ ግብር ከፋዮች በደረሰኝ አቆራረጥ ስርዓት ላይ መሰረታዊ ችግር እንዳለ ገምግመናል። ቤት ለቤትም ጉብኝት አድርገን በኢንተለጀንስ ያገኘናቸው መረጃዎች በጣም በርካታ ግብር ከፋይ ደረሰኝ በተገቢው መንገድ እንደማይቆርጥ ተረጋግጧል። ስለዚህ ዘንድሮ ከአምናው የሚለየው ትንሽ ጠንከር ያለ ነው።
የህግ ማስከበር ስራው ከአስተዳደራዊ ቅጣት ባለፈ የወንጀል ቅጣት ኢምፕሊመንት የሚደረግበት ሁኔታ ነው ያለው። ስለዚህ ሁሉም ግብር ከፋይ በተገቢው መንገድ ደረሰኝ መቁረጥ መቻል አለበት። ከምግብ የቀደመ ከመጠጥ የቀደመ ከአገልግሎት የቀደመ ደረሰኝ ሌሎች ከተሞች ላይ በመናየው ልክ መስጠት መቻል አለበት የሚል ጽኑ መልእክት አለኝ። ከዚህ ጋር ተያይዞ ነገ ለሚከሰቱ ነገሮች ተቋማችን ኃላፊነት አለበት። ከዚህ ሰዓት ጀምሮ መልእክት ያስተላልፈን ስለሆነ ከዛ ውጪ አከራይ ተከራይ ከተማችን ያከራይ ተከራይ ግብር ከፋዮች ለተቋማትም ያከራዩ ለድርጅትም ያከራዩ የትኛውም ያከራይ ተከራይ ግብርና ታክስ ያልከፈለ ከነሐሴ 6 በኋላ ህጋዊ እርምጃ ይወሰድበታል። ለባንክ ጭምር ያከራዩ ባንኮችም ጭምር አምናም ካቻምናም እርምጃ ወስደናል። ስለዚህ በተገቢው መንገድ ገቢ መሰብሰብ ስላለበት ትንሽ ደግሞ ከሌሎች መዋቅሮች የኛ የተቋማችን ህግ ትንሽ ይለያል። ከፍርድ ቤት ቀጥሎ ከባድ ህግ ያለው ተቋም ገቢ ተቋም። ስለዚህ ህጉ ለየት ስለሚል በርካታ ነገሮች ኢቭን ንብረት የመውረስ ስልጣን አለው ገቢ ተቋም፣ የማገድ ስልጣን አለው፣ ኢሚዲየትሊ የመወሰን ስልጣን አለው ያለ ፍርድ ቤት ትእዛዝ ማለት ነው። ስለዚህ ይሄ ስልጣን ያለው ተቋም ከመሆኑ ጋር ተያይዞ ሰዎች እንዳይዘናጉ የሚል መልእክት ለማስተላለፍ ነው። ሌላው የጣሪያ ግድግዳ ግብርና ታክስ ከዚህ ቀደም የሚሰበሰበው ከሐምሌ 1 እስከ ሰኔ 30 ነበር፣ አንድ አመት ሙሉ። እንግዲህ ገንዘቡን ሰው የሚያመጣው ደግሞ ሰኔ ላይ ሲመጣ ደግሞ ገንዘቡ ያደረ በጀት ነው እየሆነ ያለው ምንም ሳንሰራበት አመቱን ሙሉ ሳናለማበት። ስለዚህ ተሰብስቦ ነው መታቀድ ያለበት የሚል ሐሳብ ተይዞ እኛ ያቀረብነውን ጥያቄ መነሻ ማድረግ ክልሉም በዚህ መልኩ ችግሩን ለመፍታት ብዙ ጥረቶችን እያደረገ አሁን የተሻሻሉ መመሪያዎችንም አወርዷል። ከዛ ቀደም ብለን ግን እኛ ለምክር ቤት አቅርበን ከሐምሌ 1 እስከ መስከረም 30 የጣሪያና ግድግዳ ግብር ከፋዮች ከፍሎ እንዲያጠናቅቁ ምክር ቤቱ አጽድቋል። ይሄን ውሳኔ ተከትለን እኛ ደግሞ መሰብሰብ ጀምረናል ማለት ነው። ስለዚህ የከተማችን ነዋሪዎች ሳይዘናጉ ከሐምሌ 1 ጀምሮ እስከ መስከረም 30 ግዴታቸውን ቀድሞ በመወጣት የከተማችንን ልማት ማረጋገጥ መቻል አለባቸው። ልማት በፍላጎት ብቻ የሚመጣ ነገር አይደለም። ልማት የሚመጣው እያንዳንዱ ዜጋ ግዴታውን ሲወጣ ብቻ ነው። ቦንጋን መቀየር የምንችለው ስላወራን፣ ስለተናገርን፣ ስለተነበየን አይደለም። መቀየር የሚቻለው በተገቢው መንገድ ግብርና ታክስ ሲሰበሰብ ብቻ ነው። አሁን የጀመርነውን ኤንዲፒ የጀመርነውን ኮሪደር ልማት በተገቢው መንገድ ጊዜና ሰዓቱን ጠብቆ እንዲለሙ ማድረግ የምንችለው በተገቢው መንገድ ግብርና ታክስ ሲሰበሰብና ሲሰበሰብ ብቻ። በጽህፈት ቤቱ ግብራቸውን የከፈሉ ያገኘናቸው የከተማ ነዋሪዎች በበኩላቸው ስለ ግብር ጠቀሜታ አብራርተዋል። ከፍለው ለማንም አይደለም ለራሴ ነው፣ ለቤተሰብ ነው፣ ለልጄ ነው። መንገድ የምወጣው እንግዲህ እዚህ ከምናገኘው ቆርጠን ካልሰጣን ካልተሳሰብን ከየትም መጣ ገቢ የለውም። ግብር የሚከፈለው ለራሳችን ነው። ትምህርት ቤቶች አሉ፣ መንገድ ልማት አለ፣ አሁን ኮሪደር ልማት አለ፣ ጤና ጣቢያዎች፣ ሆስፒታሎች አሉ፣ መንግስታዊ ተቋሞች አሉ። ያው እኛ በከፈልነው ግብር ነው እነኚህ ተቋሞች ስራ ሊሰሩ የሚችሉ፣ መንግስት ሰራተኞች ደሞዝ ሊከፈል የሚችሉ። በከተማ አስተዳደራችን ላይ አሁን ከፍተኛው ነው ግንባታዎች አሉ። ያው እነኚህ እኛ ከከፈልነው ተወስዶ ነው የሚሰራውና መክፈል ግዴታ አለብን። እኔም ያስተላልፈው መልእክት ያው ነው የጣለብኝ፣ ያው በሰራውት ልክ ተጥሎብኛል። ከሰሩት ውጪ ደግሞ ከፍ ብሎ መጣባቸው አለና የነሱ ቢያንስ አሁን ቅሬታ ሲያቀርቡ ቅሬታቸው በአግባቡ ቢታይ፣ ይግባኝ ሲጠይቁ በአግባቡ ቢታይ ጥሩ ነው እላለሁ። ነዋሪዎቹ በተጨማሪ ሁሉም ህዝብ የተሰጠውን ሀገራዊ ግዴታ በመወጣት ለከተማ ልማትና እድገት በጋራ እንዲሰራ ጠይቀዋል። በክልሉ ከደረጃ ሐመርሃ ግብር ከፋዮች ከ200 ሚሊዮን ብር በላይ ገቢ መሰብሰቡን የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ገቢዎች ቢሮ ገለጸ። ከተሰበሰበው ገቢ ከ68 ሚሊዮን በላይ በቴሌ ብር መሆኑን የቢሮ ኃላፊ ወይዘሮ ህይወት አሰግድ ተናግረዋል። ከክልል የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት የተገኘን ዘገባ ጽዮን ታደረ ታቀርባለች። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰግድ እንደገለጹት የክልሉ የ2016-17 የግብር አሰባሰብ በንቅናቄ መጀመሩን አስታውሰው ዘንድሮ በክልሉ ለመጀመሪያ ጊዜ ገቢን በኢታክስ ለመሰብሰብ ሰፊ ቅድመ ዝግጅት ባለድርሻ አካላትን በማሳተፍ ሲሰራ ቆይቶ ከቴሌብር ጋር በማስተሳሰር ግብር በቴሌብር እንዲከፈል የማድረግ ስራ መሰራቱንም ገልጸዋል። በክልሉ በ24 የታክስ ማዕከላት ግብር በቴሌብር አማካኝነት
በፍጥነት እንዲከፈል ሰፊ ስራ እየተሰራ እንደሚገኝ ያስረዱት ኃላፊዋ በተለይ ስራው ከተጀመረ ጊዜ በነበሩት የመጀመሪያ 5 ቀናት ከፍተኛ የሆነ የሲስተምና ተያያዥ ችግሮች ተግዳሮት ፈጥረው እንደነበር አስረድተዋል። ግብር ከፋዮች በሚፈለገው ፍጥነት ግብርን በኢታክስ አማካኝነት እንዲከፍሉ ለማስቻል በየደረጃው ከሚገኙ የኢትዮ ቴሌኮም ቅርንጫፍ መስሪያ ቤቶች ጋር ሌተ ቀን በመስራት ችግሩን በፍጥነት ለመፍታት መሰራቱን አብራርተው በዚህም በክልሉ የ24 የታክስ ማዕከላት ከ10,000 በላይ ግብራቸውን በቴሌብር አማካኝነት መክፈላቸውን ተናግረዋል። እስከ ሐምሌ 29 2016 ዓ.ም ድረስ በክልሉ ከደረጃ ሀመሮሃ ግብር ከፋዮች ከ200 ሚሊዮን ብር በላይ ገቢ የተሰበሰበ ሲሆን 68 ሚሊዮን በላዩ የሚሆነው ገቢ የተሰበሰበው በቴሌብር መሆኑ ነው የተገለጸው። በወቅቱ ግብራቸውን ለከፈሉ የደረጃ ሀመሮሃ ግብር ከፋዮች ምስጋና ያቀረቡት ወይዘሮ ህይወት ዘንድሮ በክልላችን ከጀመረው የኢታክስ አሰባሰብ ስራ ከቴሌብር ጋር ተያይዞ በሲስተምና ተያያዥ ችግሮች ሳቢያ በመጀመሪያዎቹ 5 ቀናት ለተፈጠረው መስተጓጎል ማካካሻ ይሆን ዘንድ ግብራቸውን ያልከፈሉ የደረጃ ሀመሮሃ ግብር ከፋዮች እስከ ነሐሴ 5 2016 ዓ.ም ድረስ እንዲከፍሉ በየደረጃው ያለ የገቢ ተቋማት አገልግሎት እንደሚሰጥ ገልጸዋል። በመጨረሻም በቀሩት 5 ቀናት ግብራቸውን ያልከፈሉ የደረጃ ሀመሮሃ ግብር ከፋዮች ግብራቸውን በመክፈል ግዴታቸውን እንዲወጡ ኃላፊዋ አሳስበዋል። የተራቆቱ አካባቢዎችን ዘርፈ ብዙ ጠቀሜታ ባላቸው ችግኞች ለመሸፈን ትኩረት እንደሚደረግ ተገልጿል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ አመራሮችና የሬድ ፕላስ ፕሮግራም አስተባባሪዎችና ሰራተኞች በቤንች ሸኮ ዞን የችግኝ ተከላ ፕሮግራም አካሂደዋል። ተጨማሪ አለ። የክልሉ ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ አመራሮችና የሬድ ፕላስ ፕሮግራም አስተባባሪዎች በቤንች ሸኮ ዞን በሰሜን ቤንች ወረዳ ቃሻ ቀበሌ በሬድ ፕላስ ፕሮግራም የተዘጋጁ ዘርፈ ብዙ ጠቀሜታ ያላቸው ችግኞችን በተዘጋጀው 2000 ጉድጓድ ላይ ተከላ አከናውነዋል። በዚህ ወቅት የክልሉ ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ ኃላፊ ዶክተር ኢንጂነር አስራት ገብረ ማርያም የአረንጓዴ አሻራ መርሃ ግብር መፈጸም ለቢሮ አማራጭ የሌለው ተግባር እንደሆነም ተናግረዋል። በክልሉ በተፈጥሮ ሀብት ከሚሰሩ መንግስታዊ ካልሆኑ ድርጅቶች መካከል የሬድ ፕላስ ፕሮግራም ትልቁን ድርሻ ወስዶ የተንቀሳቀሰ ነው ያሉት ዶክተር ኢንጂነር አስራት የተራቆቱ አካባቢዎችን ዘርፈ ብዙ ጠቀሜታ ባላቸው ችግኞች ለመሸፈን ትኩረት ይደረጋልም ብለዋል። ሀብትን ማስጠበቅ ብቻ ሳይሆን ኑሮ በደኑ ያደረጉና ደኑን ጠብቆ ያቆዩ ማህበረሰብን በካርበን ልቀት ክፍያ ተጠቃሚ እንዲሆኑም እንደሚሰራም እንዲሁ በፕሮግራሙ ተናግረዋል። የክልሉ ሬድ ፕላስ ፕሮግራም አስተባባሪ ዶክተር የሪቾ ብርሃኑ በክልሉ የሬድ ፕላስ ፕሮግራም በዘንድሮ ዓመት ከ10 ሚሊዮን በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞችን ለመትከል ግብ ተጥሎ ወደ ስራ መገባቱን ገልጸዋል። ከሚተከሉት ችግኞችም 70% የሚሆኑት ሀገር በቀል ለምግብነት የሚውሉ እንዲሁም የአየር ንብረት ለውጥ መከላከልና ለስነ ምህዳር ጥበቃ ላይ ጉልህ አስተዋጽኦ ያላቸውና 30% ደግሞ የውጭ ዝርያ ያላቸው ችግኞች ናቸው ብለዋል። ከተከላው ባሻገር በቃሻ አሳታፊ ደን አስተዳደር ህብረት ስራ ማህበር በሬድ ፕላስ ኢንቨስትመንት ባለፉ ጊዜያት የተተከሉ ችግኞች ጽድቀት ያሉበት ደረጃና ለተከላ የተዘጋጁ ችግኞች ጉብኝትና ምርጥ ተሞክሮ ልምድ ልውውጥም ተደርጓል። በዚህም በቀበሌው የአሳታፊ ደን አስተዳደር ህብረት ስራ ማህበራት በሬድ ፕላስ ኢንቨስትመንት እስካሁን 29000 ሄክታር መሬት ዘርፈ ብዙ ጠቀሜታ ያላቸው የተፈጥሮ ደን ተከላ እንደተደረገም የቤንች ሸኮ ዞን የሬድ ፕላስ አስተባባሪ አቶ ሁሴን ከድር ገልጸዋል። በመርሃ ግብሩ የክልሉ ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ አመራሮችና ከክልል እስከ ወረዳ ያሉ የሬድ ፕላስ ፕሮግራም አስተባባሪዎች እንዲሁም ባለሙያዎች ተሳትፈዋል። ከፋ ዞን ጊምቦ ወረዳ ሾምባ ክችብ ቀበሌ የተከሰተውን ወቅታዊ የጸጥታ ችግር ለመፍታት ያለመ ህዝባዊ ውይይት በቀበሌው ተካሂዷል። ምህረት ብርሃኑ ከክልሉ መንግስት ኮሚኒኬሽን የተገኘውን ዘገባ እንደሚከተለው ታቀርበዋለች። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንዲሁም የክልሉ የመንግስት ዋና ተጠሪ አቶ ጸጋዬ ማሞ ከሌሎች የክልልና የከፋ ዞን ከፍተኛ የመንግስት የስራ ኃላፊዎች ጋር በመሆን ከአካባቢው ከተውጣጡ የህብረተሰብ ክፍሎች ጋር ውይይት አድርገዋል። በቀበሌው የአንድ ግለሰብ መገደልን ተከትሎ የተፈጠረው ውጥረት በንብረት ላይ ጉዳት መድረሱ የተገለጸ ሲሆን በዚህም በቀጠናው ወቅታዊ የሰላም መደፍረስና የጸጥታ ስጋት መፈጠሩ ተጠቁሟል። የክልሉ መንግስት በተከሰተው አሳዛኝ ድርጊት በደረሰ ጉዳት ማዘኑና በቀጠናው የተከሰተውን የጸጥታ ስጋት በዘላቂ ሁኔታ በመፍታት አካባቢውን ወደሚታወቅበት የቀደመ ሰላምና ደህንነት ለመመለስ ቁርጠኛ መሆኑ ተገልጿል። አካባቢው ለረጅም ዓመታት በህብረ ብሔራዊ ወንድማማችነትና በልማት እንዲሁም በጠንካራ የንግድ እንቅስቃሴ የሚታወቅ ሲሆን ከቅርብ ጊዜ ወዲህ ይህንን የአብሮነት እሴት የሚሸረሽርና በህዝቦች መካከል እርስ በርስ መጠራጠር የሚፈጥር ምልክት እየተስተዋለ መሆኑ ተነግሯል። ቀጠናው ከፍተኛ የንግድ እንቅስቃሴ ያለበት ከመሆኑ ጋር ተያይዞ ህገወጥ የጦር መሳሪያ ዝውውርና ክምችት እየጨመረ መምጣቱና በዚህም ግለሰቦች ወንጀል ፈጽመው ሲገኙ በብሔር ጉያ በመሸሸግ ግጭት ለማስፋት የሚደረግ ህገወጥ ድርጊት መኖሩ ነው የተመላክተው።
አጥፊዎችን በህግ በማስጠየቅ አካባቢውን ወደሚታወቅበት የቀደመ ሰላም መመለስ፣ የጦር መሳሪያ ዝውውር መቆጣጠርና ህዝባዊ ውይይቶችን በማጠናከር ዘላቂ ሰላም ማስፈን እንደሚያስፈልግ ነው በመድረኩ የተገለጸው። ግጭት እንዳይከሰትና የተፈጠረው ውጥረት ሙሉ በሙሉ እንዲቆም የጸጥታ መዋቅር ከማህበረሰቡ ጋር በመተባበር በትኩረት መስራት እንደሚጠበቅበት የተገለጸ ሲሆን የዞኑ መንግስት በየደረጃው ህዝባዊ የሰላም ውይይት መድረኮች በመፍጠር ዘላቂ ሰላምን ማስፈን እንደሚገባ ተገልጿል። ሁሉም ለሰላም ዝግጁ በመሆን እርቀ ሰላም ማድረግ እንደሚገባ ያነሱት የመድረኩ ተሳታፊዎች የአብሮነት ማህበራዊ ሴትን የሚሸረሽርና ግጭት ቀስቃሽ የሆኑ ትንኮሳዎች መቆም እንዳለበት ጠይቀዋል። የተፈጠረውን ክስተት በተለያዩ የሚዲያ አውታሮች ባልተገባ መልኩ የብሔር መልክ እንዲይዝ በማድረግ የአካባቢውን ገጽታ ለማበላሸት እንዲሁም በተጨማሪ ሁከትና ብጥብጥ እንዲፈጠር ተግተው የሚሰሩ አካላት ከእኩይ ድርጊታቸው እንዲቆጠቡ የተጠየቀ ሲሆን የክልሉ መንግስት በበኩሉ የችግሩ መንስኤ በማጥራት በወንጀል ተግባሩ የተሰማሩትን በህግ አግባብ የማስጠየቅ ስራ ተጠናክሮ እንደሚቀጥል ተገልጿል። የክልሉ መንግስት ድርጊቱን በማውገዝ ከህግ አግባብ ውጪ የሚወሰድ የደቦ ፍርድ ህገወጥ ከመሆኑ በላይ ተጨማሪ ግጭት የሚፈጥር በመሆኑ ሰላም ወዳዱ ህዝብ ድርጊቱን በጽኑ በማውገዝ የተከሰተው ችግር በውይይትና በህግ አግባብ ብቻ መፈታት እንደሚገባም አቅጣጫ ተቀምጧል። በቀጠናው የጽንፈኛ አጀንዳ አራማጅ በመሆን በህዝቦች መካከል ጸብ የሚዘሩ ግለሰቦችን በህግ የማስጠየቁ ተግባር ተጠናክሮ እንደሚቀጥል የተገለጸ ሲሆን በቀጣይ የመሳሪያ መፍታት እንዲሁም የጸጥታ መዋቅር በመፈተሽ ተጠያቂነትን የማስፈን ስራ እንደሚሰራ ተጠቅሷል። የከፋ ዞን እንዲሁም የጊምቦ ወረዳ መዋቅር ችግሩ በተከሰተባቸው አካባቢዎች ካሉ የህብረተሰብ ክፍሎች ጋር መሰል ህዝባዊ ውይይት በማድረግ የሰላምና እርቅ ኮንፈረንስ በማድረግ ሰላምን እንዲያጸናም አቅጣጫ ተቀምጧል። ክብራትና ክብራን ተመልካቾቻችን ከከፋ ቴሌቪዥን ያዘጋጀነው የሰዓቱ ዜና ይህንን ይመስል ነበር። ከቀሪው የከፋ ቴሌቪዥን ፕሮግራሞች ጋር እንድትቆዩ የጋበዝኩ ወቅቱ ክረምት እንደመሆኑ መጠን ሁላችሁም በያላችሁበት አግባብ ያለው ጥንቃቄ እንድታደርጉ እያሳሰብን በተለይም ከወባ በሽታና መሰል የክረምት ደራሽ አደጋዎች ራሳችሁ እንድትጠብቁ የከፋ ቴሌቪዥን ማሳሰቢያውን ያደርሳል። በተረፈው መልካም ጊዜ እንዲሆን ተመኘው። ሰላም።